ሰላም ጤና ይስጥልኝ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እንግዲህ ድንች በሰላጣ እውነት ለመናገር ድንች በጣም ብዙ ጊዜ ነው የምበላው። ድንች በሰላጣ ብትሉ፣ ድንች በሚጥሚጣ ብትሉ፣ ድንች እንደ እርጥብ አድርጌ ነው የምበላው። ድንችን ኦቨን ውስጥ ተጣብሶ ነው የምበላው። ድንች በብዙ አይነት ነገር ነው የምበላው። ምክንያቱም ሮብና አርብ የምበላው ነገር ብዙ ጊዜ ግራ ነው የሚገባኝ እና በቀላሉ የማገኘው ነገር ድንች ነው እና የሆነ ቀላልን ለመስራት ቤት ውስጥም በቀላሉ አገኘዋለሁ እና ድንች ነው ብዙ ጊዜ የምበላውና ለራሴ በጣም ነው የሚገርመኝ። ለማንኛውም በጣም አሪፍ ነው፣ ቀላል ነው። ላይክ ምን ልብላ ምናምን ብላችሁ ለምን ጨንቃችሁ ወይ ደግሞ መጾም ፈልጋችሁ ሁሉ ነገር እኮ እንደዚህ ነው እንደዚህ ምክንያት ለምታብዙ ሰዎች የሆነ በጣም በትንሹ ነገር ትንሽ ነገር የሆነ ሰርታችሁ መብላት ትችላላችሁ። ይሄን የምሰራው ያው ስደት ላይ ሆናችሁ በተለይ ደግሞ በእምነት ከማይመስሏችሁ ሰዎች ከምትኖሩ ሰዎች ምግባቸውን ይነካካልና ምናምን የምትሉ የምትፈሩ ልጆች አላችሁና እውነት ለመናገር ብዙም እዚህ ጋር ጨውና ቆንጆ በርበሬ እና ዘይት ብቻ የተጠቀምኩትኝ። ያው ሎሚ ምናምን ነገር የሚፈልግ ሰው መጨመር ይችላል። አንበዛ ግን እኔ አልወድም ሎሚ እውነት ለመናገር እና እንደዚህ በቀላሉ የሰራሁትኝ እና ይነካካል ምናምን ብላችሁ የምትፈሩ ሰዎች እኔ በጣም ተጠንቅቄ ነው የምሰራው። ምግብ ስሰራ ላይ አጥባለሁ፣ በጣም ተጠንቅቄ ነው የምሰራውና እንደዛ አድርጋችሁ መብላት ትችላላችሁ። ምንም ይነካካ ነገር ምንም ነገር የለም። ሰበብ ነው እንዳንጾም ሰበብ ሲፈጥርብን ነውና ለመጾም ሞክሩ። ላይክ በተቻላችሁ አቅም ባላችሁ ነገር ባላችሁበት ሁኔታ ህይወትን ለመኖር ሞክሩ። ላችኋለሁ። እንጆይ አድርጉት። ላቭ ዩ ጋይስ ባይ